ዩቲዩብ ሰራለሁኝ አንዳንድ እቃዎችን ግዛልኝ ምናምን ስለው አረ በፍጹም የት አለና ነው እንዴት ብሎ በዚህ ታይቶ ነው አንቺ በዚህ አካሄድሽ ነው ላውጣ እንደ ገንዘብ የለ ከደሞዜ ላይ እቃ ነው ገዛው እንዴ ያርግ ያገኘውትን ገንዘቤን አጥፍቼ ከየት ይምጣ በኋላ ይሄንና አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የኤስአር ፋሚሊ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ያለን አልহামዱሊላህ ሁሉ ሰላም ከኛ ጋር ሁሉም ሰላም ነው አልহামዱሊላህ ረብል ዓለሚን እንዴት ከረማችሁ እንዴት ናችሁ ለምታበረታቱን ሰብስክራይብ ላደረጋችሁ ቤተሰብ ለሆናችሁ እናመሰግናለን በጣም እናመሰግናለን ቤተሰብ አርጉን ኢንሻአላህ ቤተሰብ ስታረጉን ደግሞ እኛም ደግሞ በሞራል የተሻለ ነገር ይዘን ለማቅረብ እናስባለን ማለት ነው እናንተ በተመለከታችሁን ባያችሁን ቁጥር ከትናንቱ ዛሬ ከነገው ደግሞ እንደዛ ያያላደን እንቁላል በዳዴ ዶሮ ይሆናል ነው የሚባለው ሰለም ያ አቡይምና እንቁላል እኮ ሄድም ይንገባላል እንጂ እንቁላል ካስፈቀስ ምናምን በግራት ይላለች ነው የሚባለው አንተ ማሰለም ተሰልሙም ያኒ ሰላም ብላችሁ ሃይ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ አለን አልহামዱሊላህ በስ በስ አለናችሁ ቤተሰብነት አበረታቱን እኛ ደህና ነን አይዋ አበረታቱን በነገራችን ላይ እኔ እንኳን በጣም ብርቱ ነገር ነኝ ግን አበረታቷት እኔ በጣም ብረት በሉኝ በቃ ብረት ግን እሷን አበረታቷት እንድትወረታ አንተ ከኔ ተሻልክ ብርቱ ነህ እኔ ነው እነሱም ያበረታቱኝ አይደል እኔ ብርቱ ነኝ አብሽሩ ችግር የለውም ለኔ እንደተጨነቁ እና እሷን አበረታቷት እየለመነልኝ ነው ቤተሰብ ለኔ እየለመነልኝ ነው መበርታ ስለምፈልጊ ያው ብትበረቺ ጥሩ ነው እና እኔ በርትቻለሁ ያስቤ ነው እንግዲህ ለዛ ነው ለማንኛውም ያበርቱሽ ደስ ይላል በቃ አበርቱኝ ለሱ ልክ ብላችሁ አበርቱኝ በቃ ያበርቱሽ እኔ ምን አገባኝ ደስ ይላል ለሱ ብላችሁ ሰብስክራይብ ሼር ኮሜንት አድርጉኝ ለሱ ብላችሁ እንግዲህ ለኔ እየለመነልኝ ነው ተጨንቆ እሱ ብርቱ ነው ማሻአላህ አለይክ እንተ ጠይብ ኦኬ አይዋ ምክንያቱም ምን የለኝም ዩቲዩብ ያቻልን ዩቲዩብ ያንቺ ነው ያው በርቺ አይዋ ያኔ ዩቲዩብ ስለሌለህ አንተ አይዋ ብርቱ ነህ እኔ ደግሞ ዩቲዩብ ስላለ ደካማ ነኝ አይደል አይዋ طيب نشوف አሊን እንት ገባሽ እኔ ይገባኛል ማሻአላህ አንተ ይገባኝ እኔ የማይገባኝ ስሙ ቤተሰብ እየሰደበኝ ነው እኔ ደግሞ ሙያ በልብ ነው እንደሚባለው እሺ እንግዲህ ለኔ ልመና ወጥቶልኛል እናንተም ደግሞ እንደማታሳፍሩኝ አምናለሁ ኢንሻአላህ ኸይር እንግዲህ ኸይር ኢንሻአላህ አይ እና በደንብ ሰላም በላቸው የምር ማለት ነው ሰላም በላቸው ስላለው ነገር አሁን ደግሞ በመሽት ነው የመጣ ነው መሸ ማለት ነው ጨለማ ነው በነገራችን ላይ በዚህ ሰዓት ራት መሰራበት ሰዓት ነበረ አንቺ ማን ይስራታደ ነው እዚህ እንዳሉት ኡማሮች እኔም ልስራ እሰራለሁ በርግጥ በደንብ ነው የምሰራው ግን አንቺ ወሰረ ያለሽ ነው ለሽ አንተ ለምንድን ነው የማሰራው አረ እኔ እኮ እንትን ባህላችንን ልታጠፊ ወጋችንን ባግና ባህል ወግ እየተባለ ነው ኢትዮጵያ ሀገር የጠፋው ከፍ ባህልና ወግ ኦኬ ለማንኛውም እኔ ከኋላ ግዝሻለሁ አንቺ ትጀምሪያለሽ እና የራስ ሰዓታችን ነው አሁን በራት ብንሰራ ነው ራስን ሰዓት ነው የሚበላው አሁን ስንት ሰዓት ነው እንዴ መሽ ከዚህ በላይ ገና 20 ጉዳይ ለ7 የት ሀገር ነው ራት የሚበላው ላ ያልተሰራውን ማየት ይበላል ታዲያ ያልተሰራው ይሰራ ምን ዳይት ላይ ነህ እንዴ አንተ በጊዜ በልታ መጣየው ለማንኛውም ቢሰራ ጥሩ ነው ላለሞፈር ያሰቀው እንዴ እና ንገራት ምግብ አልሰራም እያለች ነው ዩቲዩብ ከጀመረች በኋላ እኔ ዩቲዩብ ከጀመርኩ ቤተሰብ ምግብ አልሰራም ብያለሁ ሰርቶ ያብላኝ እሱ አንቺ ዩቲዩብሽን ስሪ አልሰራም ብዬም አትሰሪም እየተባባልን ገና ክርክር ላይ ነን አትሰሪም ምንም እሰራለሁ ምክንያቱም እሱ ያኔ ሰብስክራይቡን ሲያየው ቶሎ ቪው ምናምን የሚታይ መስሎታል እንደዛ ስላም ዩቲዩብ ተከፈተ ከተባለ ብር የሚመጣ ነው የሚመስለውና እኔ ደግሞ አንዳንድ እቃዎችን ግዛልኝ ዩቲዩብ ሰራለሁ የታለ ገንዘቡ ዩቲዩብ ሰራለሁኝ አንዳንድ እቃዎችን ግዛልኝ ምናምን ስለው አረ በፍጹም የት አለና ነው እንዴት ብሎ በዚህ ታይቶ ነው አንቺ በዚህ አካሄድሽ ነው ላውጣ እንደ ገንዘብ የለ
ከደሞዜ ላይ እቃም ገዛው እንዴ ያርግ ያገኘውትን ገንዘቤን አጥፍቼ ከየት ይምጣ በኋላ ይሄንን አጥፍቼ ነው ወይ እቃ የምትገዢው እያለኝ ነው እኔም ደግሞ ኢንሻአላህ ቤተሰብ ይሆንኛል አሪፍ ነገር እንዲሰራላቸው ግዛልኝ ቢያንስ ማይክ ያስፈልገኛል ላይት ምናምን ግዛልኝ ስለው አልገዛልኝም ብሎኛል እንግዲህ በዚህ ቪዲዮ ይሄው በጨለማ ውጭ ላይ የምቀርጽላችሁ እንዲገዛልኝ ነው ከገዛልኝ ደግሞ እናንተም ሰብስክራይብ ሼር አድርጉልኝና ቪው ማሪፍ ይሁንልኝ ከዛም በኋላ ያንን ካየ እሱም ይገዛልኛል ባሪፍ ነገር ደግሞ ላይቭ ላይ እንገናኛለን ላይቭ እንዲገባ ደግሞ 50 አስገቡ 50 ሰው ታልኝ እኮ የምር ላይቭ ገባለሁ የመጀመሪያ ቃል ልግባልሽ እኔ ኦኬ ምን ትገባልኛለህ 50 ሰው ገብተሽ ላይቭ መግባት ከቻልሽ ለላይቭ የሚሆኑ ላይት ስቲክ ሰልፊ ስቲክ እና ማይክ ገዛልሻለሁ እያያችሁ ነው ቤተሰብ ለመጀመሪያ 50 ሰው ከደረሽ 50 ሰው ከገባው ላይት ሰይፍ ምንድነው ይባላል ሰልፊ ማድረኛ ዩቲዩበር ስላልሆነ አናቀውም በቃ ሰልፊ ስቲክ ማለት እንግዲህ ይሄ ፎቶ የሚነሱበት መሰለኝ እንደዛ ነገር ነው መሰል ጀማ እንደዛ አርጎ የሚያዝበት አሁን እኔ እንደዛ አርግ ያልይዝም ብዬ መኪና ላይ ቁጭ አርጌ ነው ስለዚህ ሰልፊ ስቲክ እና ማይክም እዚህ ጋር ሊገዛልኝ ነው ድምጽ ያሪፍ ሆኖ ወደ እናንተ እንዲቀርብ አስባችሁታል ስለዚህ አስገዙልኝ 50 ሰው ካልገባሽ ግን እሱን አልገዛም ለሚቀጥለው ደግሞ ዲጂታል ካሜራ ገዛልሻለሁ አሪፍ ስንት ስገባ 500 ሞኔታይዝ ከሆነልሽ ታው ከዛ ውጭ ታዲያ እኔ ምንሽን ተማምኜ ነው ገንዘብ ማውጣው እየሰማች ነው 500 ሞኔታይዝ ከገባ 500 ሰብስክራይብ ካለ 1000 ምናምን ሪያል ብትሆን 1000 ሪያል ድረስ ገዛልሻለሁ ላ 3000 ምናምን ሪያል ነው ለካሜራ ላ እሱ ከደሞዝ ሲከፈልሽ ከገዛውማ እንዴ ነው የምገዛው ባለ 1000 ብሩን ካሜራ ገዛልሻለሁ ለምን ሁለት ምን ይሰራልኛል ኧረ ተይ እኔ እንኳን 1000 ብር ማገኘው ወር ሙሉ ለፍቼ ነው አዲም አንድ ወር ለፍቼ ነው 1000 ማገኘው ስለዚህ ታዲያ የወር ደሞዜን ካወጣሁሽ አይበቃሽ ኸይር ነው ኢንሻአላህ ችግር የለውም እሺ እኔ ደግሞ 500 እንደምታስገቡኝም አምናለሁ 50 እንደምታስገቡኝ በዚህ ሳምንት 50 ገብቼ ላይቭ እንደምንገናኝ አምናለሁ ኢንሻአላህ የገባልኝን ቃል ደግሞ ትገዛልኛለህ ቃል ገብታል 50 የገባው ሰዓት ይዤው ነው ላይቭ የምገባው አንተ በገዛልኝ አያሳስብ ይሄው ማልኩልሽ አለ በቃ ምሏል አስምያለሁ ችግር የለው ያብቃሽ ለላይቭ ያብቃሽ እኔ ምሬን ነው ስሬስ አትስሪ እየተባልኩ ነው ይተባት ስሪ እየተባልኩ ነው እኔ ደግሞ እሰራለሁ እዚህ አፈር ውስጥ እዚህ ገጠር ላይ ተቀምጬ ምን ልሰራ ነው ታዲያ ብያለሁኝ እንግዲህ ምክንያቱም የምርም ደግሞ ሐቂቃ ከባድ ነው ገጠር ላይ መቀመጥ ማለት ነው ዩቲዩብ ደግሞ ማለት እኔ ብቻዬን ስለሆንኩኝ ዩቲዩብ እናንተ ጋር ህዝብ ጋር መገናኛ የነው ብዬ ነው አሁን ያሰብኩት ማለት ነው ለምን እኔ ከተማ አይደለሁም ግርግር የለም ቀን በቀን ማገኘው ሴት የለም ወይም ጓደኛ የለኝም ከስልክ ቁጭ ማለት ነው ስልክ ላይ ደግሞ ቁጭ ብሎ ደግሞ ራስን ማስታመም ብቻ ነው ሰውነት መጨመር ሊሆን ይችላል እንደገና ደግሞ በቃ የተለያዩ ድብር በቃ በጥቅሉ ድብርት ውስጥ ነው የምትገቡት የሚታሰበው ነገር ምናምን ሁሉ ኸይር አይደለምና ለዛ ስል ራሴን ዩቲዩብ ላይ ከዩቲዩብ ቤተሰቦች ጋር ባወራስ የሚለው ነው አንድ አላማዬ ሲጀመር ከገንዘብ ምናምን መስራቱ ሳይሆን ራሴን በነጻነት ከህዝብ ጋር ማለት ህዝብ ጋር እንዳለው ህዝብ መሃል እንዳለው እንዲሰማኝ ለማድረግ ነውና ህዝብ መሃል እንዳለው እንዲሰማኝ የራሴን ሐሳብ እንዲገልጽ አበረታቱኝ እንግዲህ ቤተሰቦቼ ፕራንክ ይሄ ዘረኝነት የሚሰበክበት ሃይማኖት የሚሰበክበት አይደለም ሁሌም ፍቅር የሚሰበክበት ሁሌም በአንድነትና የሆነ ደስ በቃ የቀኑሏችንን እኛ የሆነ አንደኛ የሚቀርጸንም የለም ብቻችንን ስለሆን የራሳችን በቪዲዮ እንደዚህ ምናምን ስንገባ የራሳችንን ታሪክ የራሳችንን ህይወት የራሳችንን እግር በእግር የምንሄደው ካሜራማን አታገኝ ማን አለ ከኢትዮጵያ ስመጪ ይሁንና ሰላዲን አስመጣለሁ ልጄን አስመጣለሁ በቃ በሚገርም ሁኔታ በቅርቡ ልጃችንም ትቀላቀላለች ብዬ አስባለሁ አላህ ካለ አላህ ይዞ ከሰራው ዩቲዩብ ከከፈለኝ ልጄን አመጣለሁ ምክንያቱም ስንትና ስንት እንደሚከፈል ለኢቃማ ታቃላችሁ ማለት ነው እኔም በከዳማ ኢቃማ ነው ያለሁትና መጀመሪያ ራሴን አስተካክዬ ከዛም በኋላ ነው እንግዲህ ይሁንና ሰላዲን ለካሜራማን ተዘጋጀ የኔ ቆንጅዬ ልጅ እያልኩኝ እንደዛ ነው የምላችሁ ማለት ነው በተረፈ አበረታቱን በቃ አበረታቱን ነው የምለው በጥሩ ነገር እንመጣለን አብሽሩልኝ ሪከርድ እንዳይበዛባችሁ ከዚህ በላይ እንግዲህ እናንተንም አዛ እንዳናደርጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ يلا مع السلامه